ሌላው ደሳለኝ ጫኔ ተላላኪ ነው። ደሳለኝ ጫኔ አንድ ምስል ልንገራችሁ። ክርስቲያን ታደለ 2 ጊዜ የታሰረው። መጀመሪያ ለአብይ ያሽቃበጥ አልሰራም ሲል እኛ ስንተቸው አሰረው። ያሳሰረው ግን በለጠ ሞላና ደሳለኝ ጫኔ ነው። ምን በሚል ክርስቲያን ጀግናው ምን አለ ሲገማገሙ? እኛ አለ አብንን ያቋቋም ነው በአዴንን አታለን አጥቋቁሙ ሲለን የተማርን ስለሆን አማራን ወደ ስልጣን ለማምጣት እንጂ ሞጣ ቀራኒው እንደሚለው ብልጽግናን አሻግረን ለመቀጠል አለ ማለቸው። ፋክቱ ነው። ለምን አሉት? እኔ አላምንበትም። አንደኛ መፍረስ አለበት አሉ። እኛም ከፓርላማ መውጣት አለብን ሲለው ደሳለኝ ጫኔ ያችን ይዞ የትናንት ወያኔ ዛሬው ብልጽግና ወዴት ይዞ ሄደ? ደሳለኝና በእናቱ ያድዋ ትግሬ በአባቱ ኦሮሞ የሆነው የድርጅቱ መሪ በለጠ ሞላ ለአንዳርጋቸው ነገሩት። አንዳርጋቸው ከሀገር ሳይወጣ ለአብይ አህመድ ነገሩት። አንዳርጋቸውና በለጠ ሞላ ያላቸውን ግንኙነት ካላወቃችሁ እናንተ ጅሎች ናቸው። ስለዚህ ደሳለኝ ጫኔ ችግኝ ሲያስተክል ነበር፣ ሲያላልከው ተላላኪ ነው። እነ ደሳለኝ አብን አማራ ወጣት ያኔ በአዴንን እንዳይበላው ብልጽግና እንዲመሰረት በወያኔና በኦህዴድና በወያኔዎች የተያዘው አቋም ምንድነው? ይሄ ደደብ አማራ ወደ ውጭ ሀገር ተፈቅዶላችኋል ሂዱ፣ ይሄን ዲያስፖራ ዝረፉት። እንደ ሚዜ እኮ እንደ ሙሽራ ሚዜ አንድ አይነት ሱፍ ነበር እኮ የሚለብሱት የአብን መሪዎች። አሁን ገሚሶች የአዲስ አበባ መዘጋጃ ወንበር ተሸካሚ ሆነዋል። ገሚሶች ባይዞይ ደሳለኝና ክርስቲያን ራሱ አልተመረጡም ነበር። ነገዱ አንዳርጋቸው እነዚህን ካላስገባን አብን የሚባለው ይነቃብናል። ስለዚህ ብልጽግናዎች ውጡ ተባለና ብልጽግናዎች ወድቀው ነው ወደ ፓርላማ የመጡት። ይሄን ልንገራችሁ፣ አማራን ለማታለል። አማራ ጅል ህዝብ ነው። ደሳለኝና ክርስቲያን ታደለን ሲያይ ውክልና አግኝተናል ብሎ እንዲያስብ ጅል ነው። አማራ ጅል ነው። ምንድነው ያደረገ አብን ላስታውሳችሁ። የወሎ ህዝብ በተለይ የጎንደር ከርከም ቃሮዳ ህዝብ ውሃ ሞልቶ በዛፍ ላይ የተፈጥሮ አደጋ መጥቶ ያንን ከማዳን ይልቅ ቴክሳስ ሀገር መጥተው በአማራ ማህበር ገዱ አንዳርጋቸው ባቋቋመው እነዚህ የዳላስ አህዮች በኋላም ለደሳለኝ ጫኔ ሚዜ ሆነው ሂደው የዳሩ ሌቦች፣ ዘራፊዎች ዳላስ ቴክሳስ እና ሌላዎች ተገናኝተው አብኖችን በቻርተር አውሮፕላን ቴክሳስን ያስጎበኙ ነበር። ይረሳል አማራ። ነቅዳሜ ገበያ እኮ በዚያ ይበሉ ነበር እና አበበሉ። አብንም ማፍረስ እፍ ማለት ሻማን አይቻልም፣ እፍ ለምታጠፋው ሻማ አይደለም ይሉን ነበር። ዛሬ አብን አለ እንዴ? እድገቱን ጨርሶ ብልጽግና የሚባለውን አስቀጥሎ ከስሟል። አብን ምንድን ነበር? እንደ ፖለቲካ እይታ አሻጋሪ ነበር። ወያኔን ወደ ብልጽግና ከፍ አድርጎ መፍረስ ነው። ፈርሷል። ያፈረስኩት ደግሞ እኔ ነኝ።